የሴት ልጅ ንጹህ ፍቅርና የወንድ ልጅ አደገኛ ሚስጥር፣ በመጨረሻስ ማን ይሰበራል? ይህ የአፍተር ታሪክ ነው። ተይሳ የምትባል ወጣት ልጅ በውበቷ ብቻ ሳይሆን በባህሪዋም የምትለይ ነበረች። ወርቃማ ጸጉሯ፣ ሰማያዊ አይኖቿና ጨዋ ፈገግቷ ማንንም በቀላሉ ይማርካሉ። የክፍል ጓደኛዋ ብዙ ጊዜ ወደ ፓርቲ ብትጋብዛትም ተይሳ በትህትና አይሆንም እያለች ትከለክል ነበረ። ለእርሷ እነዚህ ነገሮች የጊዜ ብክነት ነበሩ። ነገር ግን አንድ ቀን ሁሉም ነገር ተቀየረ። ቴሳ በአንድ ቀን ገላዋን ታጥባ ልብሷን ልትቀይር ስትል በመስታወት ውስጥ ያልጠበቀችውን ሰው አየች። በድንጋጤ ልቧ ሊወጣ ደረሰ። እንዴት ገባ ብላ ጮኸችበት። ወንዱ ልጅ ግን በጸጥታ የክፍሉን ቁልፍ አውጥቶ አሳያት። ቴሳም ልብስ ስላለበሰች እንዲዞርላት ጠየቀችው። ከጥቂት ሰከንዶች በኋላ የክፍል ጓደኛዋ ገባች። ያ ሰውም የጓደኛዋ ጓደኛ መሆኑ ታወቀ። ስሙም ሃርዲን ይባላል። ሃርዲን ከመጀመሪያው ቅጽበት ጀምሮ የተለየ ሰው እንደሆነ ይታያል። ጓደኛዋም እንደገና ወደ ግብዣው እንድትመጣ ጋበዘቻት። ቴሳ ግን እምቢ ለማለት ነበር የምትፈልገው፣ ምክንያቱም የዚያ ቦታ አካባቢና ሰዎቹ እንደማይመቿት ተሰምቷት ነበረ። ነገር ግን ሃርዲን በትዕቢት ተናግሮ እርሷ እንደማትመጣ እርግጠኛ ነኝ በሚል መልኩ ሲያናንቃት ይህ ነገር ቴሳን አስቆጣት። በመጨረሻም ቴሳ ራሷን ለማሳየት ወሰነች። ቀላል የሆነ ቀይ ቀሚስ ለብሳ ከጓደኛዋ ጋር ወደ ግብዣው ሄደች። በዚያም ከሃርዲንና ከጓደኞቹ ጋር ተቀመጠች። ነገር ግን ሃርዲን ለቴሳ ምንም ትኩረት አልሰጣትም። ከሌላ ሴት ጋር ተቀምጦ እየተጫወተና እየተሳሳቀ እሷን ለማየት እንኳን አልሞከረም። ቴሳ ይህንን ስታይ በውስጧ እንደተሸማቀቀች ተሰማት። ትንሽ ቆይቶ የግብዣውን ድባብ ለመቀየር ሁሉም እውነት ወይስ ድፍረት የሚለውን ጨዋታ ጀመሩ። ተራ ወደ ቴሳ ሲደርስ እሷ እውነትን መረጠች። ነገር ግን የተጠየቀችው ጥያቄ ሆን ተብሎ ሊያሳፍራት የተዘጋጀ ነበረ። ቴሳ ይህንን አልተቀበለችም። ራሷን እንዲያዋርዱ ከመፍቀድ ይልቅ ድፍረት በማለት መረጠች። ሃርዲን ይህንን ሲሰማ በፈገግታ ተነሳ። በዝግታ ወደ ቴሳ ቀረበ። መልከ መልካምና ማራኪ ቢመስልም ከፊቱ ጀርባ ያለው ባህሪ ግን ግትር፣ ኩሩና ሴቶችን በቀላሉ የሚያስደንቅ ሰው መሆኑን ያሳይ ነበረ። ቴሳ ግን እሱ የሚፈልገውን ማድረግ አልፈለገችም። በጸጥታ እምቢ ብላ ከጨዋታው ተነስታ ወጣች። በዚህም ጊዜ ቴሳ እንደተረዳችው ይህ ግብዣ ለእሷ የደስታ ቦታ ሳይሆን የማይመችና የሚያሳፍር ቦታ ነበር። ስለዚህም ከዚያ ቦታ ለመራቅ ወሰነች። ከግብዣው ጫጫታ ለመራቅ ስትል ቴሳ ሳታስበው ወደ አንድ ጸጥ ያለ ክፍል ገባች። ክፍሉ በመጽሐፍ ተሞልቶ ነበረ። ከጫጫታው በተለየ ሁኔታ ሰላም ያለበት ቦታ ነበረ። በመደርደሪያው ላይ ከሌሎች የተለየ ምልክት ያለበት መጽሐፍ አይታ ያነሳችው። ለማንበብ ስትጀምር ግን ከኋላዋ የአንድ ሰው ድምፅ ሰማች። በድንጋጤ ዞር ብላ ሃርዲንን አየችው። ቴሳ እሱ እንደተከተላት አሰበች። ነገር ግን ሃርዲን ይህ የራሱ ክፍል መሆኑን ነገራት። በእጇ ላይ የያዘችውን መጽሐፍ ሲያይ ስለ ውስጡ ያለውን ሀሳብ በጥልቅ መናገር ጀመረ። ይህ ነገር ቴሳን አስገረማት። እስከዚያ ድረስ እንደ ግትርና ኩሩ ሰው ብቻ ያየችው ሃርዲን ከዚያም በላይ የሆነ ውስጣዊ ገጽታ እንዳለው ተረዳች። ሃርዲን ቀስ ብሎ መጽሐፉን ከእጇ ላይ ወሰደና ወደ እርሷ ተጠጋ። በዚያ ቅጽበት ቴሳ የእሱን የማይካድ ማራኪነት ተመለከተች። ልቧ በፍጥነት መምታት ጀመረ። አይምሮዋ ላፍታ ያክል ባዶ እንደሆነ ተሰማት። ነገር ግን ቴሳ ራሷን በፍጥነት ተቆጣጠረች። ይህ ሰው በጭራሽ ማራኪ ቢሆንም በውስጡ የተደበቀ ነገር እንዳለ አወቀች። በዚያም ምሽት ሁሉም በግብዣ ውስጥ ሲዝናኑና ሲስቁ ነበረ። ነገር ግን ሃርዲን ከዚያ ሁሉ ርቆ ብቻውን ከቤት ውጭ ተቀምጦ ነበረ። በማግስቱም በክፍል ውስጥ ቴሳ የተለመደውን ትምህርቷን ስትከታተል የዘገየው ሃርዲን ገባ። በዚያም ቀን መምህርቷ ስለ ኩራትና ጭፍን ጥላቻ የተሰኘው መጽሐፍ ተማሪዎች ያላቸውን ግንዛቤ እንዲገልጹ ጠየቀቻቸው። ቴሳም ስለ መጽሐፉ ያላትን ሀሳብ በጥልቅ ማብራራት ጀመረች። ነገር ግን ሃርዲን በድንገት የተለየ ሀሳብ አቀረበ። ፍቅር ሰዎች እንደሚያስቡት ቅዱስ ነገር አይደለም። ብዙ ጊዜ የሰው ፍላጎትና ጥቅም ላይ የተመሰረተ ነው። ሰዎች ሲፈልጉ ይጀምራሉ፣ ሲደክሟቸው ደግሞ ያቆሙታል አለ። ክርክሩ እየጨመረ ሲሄድ መምህርቷ በመጨረሻ አስቆመቻቸው። ሁለቱም ግን በውስጣቸው ያለውን ተቃርኖ ማስወገድ አልቻሉም። ትምህርት ካለቀ በኋላ ሃርዲን ቴሳን ተከትሎ ለማናገር ሞከረ። ነገር ግን ቴሳ በቁጣ ልቧን ዘግታ ችላ አለችው። ሃርዲን ግን ከዚያ ሁኔታ በተቃራኒ በፈገግታ ራቀ። ይህንንም ቴሳን የበለጠ አስቆጣት። በዚያም ጊዜ ክፍል ጓደኛዋ ለንደን ወደ እርሷ መጣ። ቴሳ ስለ ሃርዲን ባህሪ ስታጉረመርም ለንደን ስለ እርሱ ብዙ የሚያስገርም ነገር ነገራት። ሃርዲን ሰዎች እንደሚያዩት ትዕቢተኛ ሰው ብቻ እንዳልሆነ በራሱ ዓለም የሚኖር ውስብስብ ሰው መሆኑን ነገራት። ቴሳ ይህንን ስትሰማ ስለ ሃርዲን ያላት ግንዛቤ በትንሹ መለወጥ ጀመረ። በቀጣዩ ቀን ቴሳ ቡና ለመግዛት ወደ ካፌው ስትሄድ በድንገት ሃርዲንን አየችው። እሱ በጸጥታ መጽሐፍ እያነበበ ተቀምጦ ነበር። ቴሳ እሱን ስታይ ፊቷን ለማዞር ሞከረች። ከዚያ ምሽት በኋላ በልቧ ያለው ቁጣ እንዳልጠፋ ነበር። ነገር ግን ሃርዲን በዚያ ጊዜ እንደ ቀድሞ ትዕቢተኛ አልነበረም። በፈገግታ ተመለከታትና ሰላምታ ቀረበላት። እንደገና እንደ ተራ ሰዎች እንተዋወቅ፣ ምንም ችግር እንደሌለን ጀምር የሚል ስሜት ነበር።
ከዚያም አንድ ቦታ አብራው እንድትሄድ ጠየቃት። ቴሳ ግን ሃርዲን እንደገና ሊያስቅባት ወይንም ሊያሳፍራት እንደሚፈልግ ጠረጠረች። ስለዚህም ዝም ብላ ለመሄድ ወሰነች። ሃርዲን እምቢ እንዳለች በማሰብ ምናልባት ሌላ ጊዜ ብሎ ተመለሰ። ነገር ግን ቴሳ ወደ በሩ ስትደርስ ቆመች። ለአፍታ ወደ ኋላ ተመልሳ ሃርዲንን ተመለከተችው። በዚያ ቅጽበት ከውጭ ያለው ግትርነቱ ብቻ እንዳልሆነ ተሰማት። በውስጡ የሚደብቀው ሌላ ሰው እንዳለ ተረዳች። ከጥቂት ማመንታት በኋላ የሃርዲንን ግብዣ ተቀበለች። ሃርዲን መኪናውን ከከተማ ርቆ በሚገኝ ጫካ አጠገብ አቆመ። ሁለቱም በጸጥታ መንገዱን እየተጓዙ ሲሄዱ በድንገት አንድ ውብ ሐይቅ ገጠማቸው። ቴሳ በአድናቆት ተመለከተችው። ሃርዲንም ይህ በጣም የምወደው ቦታ ነው አላት። ቴሳ በደስታ ሳቀች። ከዚያ ግትርናን ቀዝቃዛ መልክ ጀርባ እንዲህ ያለ ሰላማዊ ልብ እንዳለ አላሰበችም ነበር። ነገር ግን ቴሳ ሳታስበው ሃርዲን ሸሚዙን አውላልቆ ወደ ሐይቁ ውስጥ ዘለለ። ከውሃ ውስጥ እያያት እሷም እንድትገባ ጠየቃት። ቴሳ በመጀመሪያ ተጠራጠረች። ለእርሷ ይህ ነገር ከተለመደው ሕይወቷ የተለየ ነበረ። ነገር ግን በሃርዲን አይኖች ውስጥ የታየው ቅንነት ስትመለከት እምቢ ማለት አልቻለችም። በዚያን ቀን ቴሳ ሃርዲንን በአዲስ መንገድ ማየት ጀመረች። ከጨካኙ ገጽታው ጀርባ የተሸሸገ ለስላሳ ልብ እንዳለውም መረዳት ጀመረች። ቴሳና ሃርዲን በሐይቅ ውስጥ አብረው ያሳለፉትን ጊዜ በሁለቱም ልብ ውስጥ ልዩ ቦታ መያዝ ጀመረ። ቀን በቀን ቴሳ የሃርዲንን የተለየ ገጽታ ማየት ጀመረች። ከውጭ ግትርና ቀዝቃዛ የሚመስለው ሰው በውስጡ ግን ስሜታዊና ብቸኛ እንደሆነ ተረዳች። አንድ ቀን አብረው ምግብ ሲበሉ ቴሳ ስለ ቤተሰቡ ጠየቀችው። ነገር ግን ሃርዲን ድንገት ፊቱን ቀይሮ ስለዚህ ጉዳይ ማውራት እንደማይፈልግ ነገራት። በዚያን ጊዜ አንዲት የሃርዲን የቀድሞ ጓደኛ መጣች። በፊታቸውም ተቀምጣ እንደምታውቀው በመሆን ሃርዲንን ደጋግማ ትነካካው ጀመር። ቴሳ ይህንን ስታይ በልቧ ጥርጣሬ ተፈጠረ። እሷ ሃርዲን ለሰዎች ሁሉ በይፋ እንደሚያስተዋውቃት ተስፋ ነበራት። ነገር ግን ሃርዲን ይልቁንስ ወደ ሌላ ቦታ እንድትሄድ ጠየቃት። ትንሽ ቆይቶ ግን ሃርዲን በዝግታ ወደ እርሷ መጣ። ቴሳ በተሰበረ ልብ በእውነት ይህንን የምትፈልገው ብላ ጠየቀችው። ነገር ግን ሃርዲን መልስ ከመስጠት ይልቅ ወደ ጓደኛው ተመለከተ። ይህም የቴሳን ልብ ሰበረው። በንዴትና በሐዘን ከዚያ ቦታ ወጣች። ሃርዲን ግን እንደሚያሳየው ደስተኛ አልነበረም። በአይኖቹ ውስጥ ጸጸትና ህመም ተሞልቶ ነበረ። ቴሳም እርሱን ለመርሳት ሞከረች። ነገር ግን ሃርዲን ከልቧ ሊወጣ አልቻለም። በእያንዳንዱ ሌሊትም በህልሟ ውስጥ እሱን ታየው ነበረ። በዚህ ሁኔታ ላይ ትምህርት ቤቱ የካምፓየር ምሽት አዘጋጀ። ቴሳም ከጓደኞቿ ጋር ተገኘች። ሰዎች ለመዝናናት የካርድ ጨዋታ ጀመሩ። ተራው ወደ ቴሳ ሲደርስ አንድ ወንድ ሆን ብሎ ሊያሳፍራት ሞከረ። ከሩቅ ሆኖ ሁሉንም የሚመለከተው ሃርዲን ያ ወንድ ቴሳን ሆን ብሎ ማሳፈሩን ሲያይ ትዕግስቱን መቆጣጠር አልቻለም። በድንገት ተነስቶ ወደ እርሱ በመሄድ ከፍተኛ ክርክር ጀመሩ። ያ ወንድም በመጀመሪያ ሃርዲን በቡጢ መታው። ሃርዲንም በመመለስ ተዋጋው። በመጨረሻም ከንፈሩ ቆስሎ ደም እየፈሰሰው ስታይ ቴሳ ያደረገው ሁሉ ለእርሷ እንደሆነ ተረዳች። ያ ቅጽበት ቴሳን በጣም አሳዘናት። እርሱ ምንም እንኳን ግትርና ኩሩ ቢመስልም በውስጡ ግን ለእርሷ የሚያስብ ልብ እንዳለው ተሰማት። በዚያ ሌሊት ቴሳ ወደ ቤት ብትመለስም ልቧ ግን አልረጋም። ስለ ሃርዲን በማሰብ ወደ ቤቱ ሄደች። በዚያም ጊዜ ለንደን ስለ ሃርዲን እውነቱን ነገራት። ከአንቺ ከራቀ በኋላ ሁልጊዜ ብስጩ ነው፣ ብዙ ጊዜም ይጠጣል። በተጨማሪም ከአባቱ ጋር ያለው ችግር እያስጨነቀው ነው አላት። ቴሳ ይህንን ሰምታ ልቧ ተሰበረ። ከዚያም ሃርዲንን ለመፈለግ ሄደች። በመጨረሻም በመዋኛ ገንዳ አጠገብ አገኘችው። ሃርዲን መጀመሪያ ለመናገር ቢያመነታም ቴሳ በረጋ ልብ አጽናናችው። በዚህም ጊዜ ሃርዲን በመጨረሻ የሚደብቀውን ህመም መናገር ጀመረ። ቴሳም ተጨማሪ ጥያቄ በመጠየቅ ሳትጫነው ከጎኑን ለመቆም ወሰነች። ከዚያም መሬት ላይ የተሰበረ ብርጭቆ ለማንሳት ስትሞክር ሃርዲን በፍጥነት እንዳትነካው ሊያስጠነቅቃት ሞከረ። ነገር ግን ጊዜው አልበቃውም። ጣቷ ተቆረጠ። ሃርዲን ይህንን ሲያይ ፊቱ ተለወጠ። ያለው ግትር ሰው እንደሌለ ሆነ። ፎጣ መጣና ጣቷን በጥንቃቄ ያጸዳላት። ይቅርታም አላት። ይህ ቀላል ቃል ቴሳን ነካት። እሷም ይቅርታ አለችው። ከዚያም በኋላ ሁለቱ እንደገና ቀስ በቀስ ተቀራረቡ። በላይብረሪ ውስጥ ተደብቀው አብረው ጊዜ ያሳልፉ ነበረ። ሃርዲን የልቡ ሚስጥሮች ይነግራት ጀመር። ቴሳን በፍቅር ትሰማው ነበረ። አንዳንድ ጊዜ ሃርዲን ወደ ክፍሏ በድብቅ ይገባ ነበር። ቴሳን በፈገግታ ፍራፍሬ ትመግበው ነበረ። በእነዚህም ቀናት ውስጥ ፍቅራቸው ከመጀመሪያው የበለጠ ጠነከረ። ከዚህ በኋላ ቴሳና ሃርዲን ያላቸው ግንኙነት በጣም ተጠናከረ። እርስ በርሳቸው ሚስጥሮቻቸውን መካፈል ጀመሩ። ቴሳ በመጨረሻ ከግትርና ከቀዝቃዛው መልክ ጀርባ ያለውን እውነተኛ ሃርዲን ማየት ቻለች። አንድ ቀን ሃርዲን ብቻውን ተቀምጦ የሆነ ነገር በወረቀት ላይ የጻፈ ሳለ ቴሳ ምን እንደሚጽፍ ለማወቅ በጉጉት ቀረበች። ሃርዲን ግን ወረቀቱን በፍጥነት ደበቀባትና ይህ የግል ጉዳይ ነው አላት። በዚህ ጊዜ የቴሳ እናት ወደ ክፍሉ ገባች። ከሃርዲን ጋር ያላትን ግንኙነት ስታውቅ በጣም ተበሳጨች። የሰው አንቺን ከግብሽ እንዳያርቅሽ እፈራለሁ፣ ከእርሱ ራቂ ብላ መከረቻት።
ነገር ግን በዚህ ጊዜ ቴሳ እንደ ቀድሞ ታዛዥ ልጅ አልሆነችም። ለመጀመሪያ ጊዜም ከእናቷ ጋር ተጣላች። ሃርዲንን አታውቂውም፣ እሱ እንደምታስቢው አይደለም ብላ ለመከራከር ሞከረች። እናቷ ግን በፍርሃት እንጂ በጥላቻ እንዳልሆነ አላስተዋለችም። ልጇ እንዳትጎዳ ብቻ ትፈልግ ነበረ። በዚህም መካከል ለንደን ቴሳን ደጋግሞ ስለ ሃርዲን አስጠነቀቃት። ሃርዲን መጥፎ ሰው አይደለም፣ ግን በውስጡ ብዙ ችግሮች አሉት። እርሱን ለመውደድ ብቻ ሳይሆን ለመረዳትም ብዙ ትዕግስት ያስፈልጋል አላት። ቴሳ ሁሉንም ምክሮች ብትሰማም ልቧ ግን ሌላ ውሳኔ አድርጎ ነበረ። እሷ ሃርዲንን ለመተው አልፈለገችም። ከጉድለቶቹ ጀርባ ያለውን ሰው ማየት ጀምራ ነበረ። አንድ ቀን ቴሳ በሶፋ ላይ መጽሐፍ እያነበበች ሳለ የሃርዲን ስልክ ያለማቋረጥ ይደውል ጀመረ። ስልኩን አንስታ ስትመለከት ተከታታይ የፍቅር መልእክቶችን አገኘች። የመልእክቶቹ ይዘት እንደሚያሳየው ሃርዲን የሆነ ነገር ደብቋት ነበረ። በዚህም ጊዜ ሃርዲን ገባ። ቴሳ ምን እንደደበቃት ጠየቀችው። ሃርዲን ግን ምላሽ ሳይሰጣት ከቤት ወጥቶ ሄደ። ቴሳ ምንም ያህል ብታምነውም እንደዚህ ያሉ መልእክቶችን አይቶ ማነው ጭንቀት የማይሰማው? ቴሳ በቤት ውስጥ እረፍት አጣች። ደጋግማ ስልኳን ትመለከት ነበረ። በመጨረሻም ወደ ባር ሄደች። ወዲያውኑም ለሃርዲን መልእክት የላከችለትን ሞሊን አየቻት። ሞሊ ሃርዲንን እንደምትወደው ስለምታውቅ ቀጥ ብላ አይኗን እያየች ጠየቀቻት። በዚህም ጊዜ ሃርዲን መጥቶ ቴሳ ከሞሊ ጋር ያለውን ግንኙነት ምን እንደሆነ ጠየቀችው። ሃርዲን ግን ደጋግሞ ምንም አይነት ግንኙነት እንደሌላቸው አስረዳት። ሃርዲንም ቴሳን በፍጥነት ይዞ ሊወጣ ሲል ሞሊ ለቴሳ አንድ ቪዲዮ አሳየቻት። ቴሳም ቪዲዮውን ስትመለከት የልቧ ምት በድንገት ጨመረ። በቪዲዮ ውስጥ ሃርዲንና ጓደኞቹ በባር ተቀምጠው እየተሳሳቁ ይታያሉ። ከዚያም አንዱ ጓደኛው ቴሳን እንደማታፈቅራት ታረጋግጥልን ብሎ ሲጠይቀው ሃርዲን በመጀመሪያ የእሷን ፍቅር እንደ ጨዋታ ለማሸነፍ የተደረገ ውርርድ እንደነበር የሚያመለክት ንግግር ያሳያል። ይህንን ስታይ ቴሳ በጣም ደነገጠች። እንባዋ ሳያቋርጥ ይፈስ ጀመረ። እስከዚያ ድረስ የነበራት እምነት በአንድ ቅጽበት ተሰበረ። ሃርዲን ሊያስረዳት ሞከረ። መጀመሪያ የጀመረው በውርርድ ቢሆንም በኋላ ግን ከልቡ እንደወደዳት ነገራት። ነገር ግን ቴሳ ይህንን ለመቀበል አልቻለችም። በከፍተኛ ሐዘን ቦታውን ለቃ ሄደች። ሃርዲን ከኋላዋ ቢሮጥም አላስቆማትም። ለመጀመሪያ ጊዜ ሃርዲን የሚወደውን ሰው ማጣት ምን ያክል እንደሚያም ተረዳ። ከዚያም በኋላ ቴሳ ህይወቷን እንደገና ለመጀመር ሞከረች። ሃርዲን ደግሞ የሰራውን ስህተት ለማረም በተደጋጋሚ ይጥራል። ፍቅራቸው በዚህ ክስተት ክፉኛ ቢፈተንም ሁለቱም የፍቅር የይቅርታና የመተማመን ትልቅ ፈተና ውስጥ ይገባሉ።